ዩቲዩብን ሰብስክራይብ ብታደርጉት ደስ ይለኛል። በኪ ሃውሲንግ ፋይናንስ ሶሉሽን ኃላፊነቱ የተወሰነ የግል ማህበር 20 በመቶ የአክሲዮን ድርሻ ያላቸው የቀድሞ ምክትል ዋና ስራ አስፈጻሚ በፌዴራል የመጀመሪያ ደረጃ ፍርድ ቤት የንግድና ኢንቨስትመንት ችሎት የኩባንያውን ዋና ስራ አስኪያጅና የቦርድ ሊቀመንበር ላይ ክስ አቀረቡ ይለናል ፎርቹን በዚህ ሳምንት የእንግሊዘኛ እትሙ። በአባይ ቲቪ ዋና ስራ አስኪያጅ የነበሩት ግርማ ይልማ ኩባንያውን በፍጥነት በማስፋፋት ወቅት የህዝብ ፊት ሆነው አገልግለዋል። የሚዲያ ፕሮፋይላቸውን ተጠቅመው ተመዝጋቢዎች የቤቶች ፋይናንስ ሞዴሉን እንዲያምኑ ያሳመኑ ሰው ናቸው እያለ ይቀጥላል። አንብቡት። ኪ ሃውሲንግ የተባለ የቤት አልሚ ነኝ የሚል ድርጅት ከ83500 ብር ምዝገባ ጀምሮ ይመስለኛል እንደ ቤቱ ስፋት ከ2000 ብር ጀምሮ በሚደረግ ቁጠባ በ10 ዓመት ውስጥ 100,000 ቤቶችን ገንብቼ ለተመዝጋቢዎች አስረክባለሁ። ተመዝጋቢዎች እጣው ሲደርሳቸው በአመት 2 ጊዜ እጣ ይደርሳል። ምን ማለት ነው? በአመት 2 ጊዜ እጣ ይደርሳል ማለት 10 ሺህ ቤት በአመት እጣ ይወጣለታል። 5,000 በአንደኛው ዙር፣ 5,000 በሁለተኛው ዙር፣ 5,000 ማለት አይደለም። ስለዚህ በ10 ዓመት ውስጥ 100,000 ቤቶች ይገነባለሁ። እጣ ሲደርሰው ከ500,000 ብር አካባቢ ጀምሮ ይከፍልና ቤቱን ያከራየዋል። ማን ነው የሚያከራየው? ኪ ሃውሲንግ ያከራየውና ከኪራይ በሚገኝ ብር ሰውየው ተመዝጋቢው እዳውን እየከፈለ ይሄድና እዳው ሲያልቅ ንብረትነቱ ከኪ ሃውሲንግ ወደ ተመዝጋቢው ይተላለፋል። ወይንም ደግሞ ተመዝጋቢው ራሱ ይገባበትና እንደ ኪራይ ለኪ ሃውሲንግ ይሰጥና እዳውን ሲጨርስ ንብረትነቱ ከኪ ሃውሲንግ ወደ ተመዝጋቢው ይተላለፋል የሚል ሞዴል ነው ይዤ መጣው ያለው። እንግዲህ አሁን ላይ የኢትዮጵያ የገንዘብ የመግዛት አቅም በማይገመት ሁኔታ ፍላክቴት እያደረገ ነው ያለው፣ እየወረደ ነው ያለው። ስለዚህ ዛሬ ሆነህ ነገ እገነባበታለሁ ያልከው ብር የዚህን የከረንሲ መለዋወጥ ግምት ውስጥ እስካላስገባህ ድረስ ዛሬ ገነባበታለሁ ያልከው ብር ነገ ልገነባበት አትችልም ማለት ነው። ቢኮዝ ገንዘብ የመግዛት አቅሙ እየወረደ ሲሄድ ቁሶች የመገዛት አቅማቸው እየጨመረ ይሄዳል ማለት ነው። በዚህ ምክንያት የብረት ዋጋ፣ የሲሚንቶ ዋጋ፣ የሰው ኃይሉ፣ የቀለሙ፣ የኢንስታሌሽኑ፣ የሌሎች የፊኒሽንግ ስራዎች ዋጋቸው እየጨመረ ይመጣል። ብሩ ደግሞ የመግዛት አቅሙ እየቀነሰ ስለሚመጣ አትገዛም ማለት ነው። ስለዚህ ሶሉሽን ሊሆን የሚችለው ገንዘቡን በተቻለ አቅም ባንኩ ውስጥ ከማስቀመጥ ይልቅ ወደ ቁስ ቀይሮ በቁስ ማስቀመጥ ወይንም ደግሞ በዶላር ማስቀመጥ የተሻለ እቅድህን ልታሳካ የምችልበትን ዌይ ይፈጥርልሃል። ነገር ግን አሁን ላይ ኪ ሃውሲንግ እንዳለው በአመት 2 ጊዜ እጣ እያወጣ በ10 ዓመት ውስጥ 100,000 ቤቶችን ይገነባል ወይም ደግሞ ገዝቶ ለተጠቃሚዎች ያስረክባል የሚለው እናንተ የምትመልሱት ይሆናል። ስለዚህ ቀደም ባልኳችሁ መሰረት ይሄ ሞዴል ፌል አድርጓል ማለት ነው። ቢኮዝ ማንኛቸውም ቢዝነስ የሚቋቋመው ለትርፍ ነው፣ መንግስተ ሰማያት ለመውረስ አይደለም። በዚህ ምክንያት ዛሬ ገነባበታለሁ ነገ ገነባበታለሁ ብሎ ያቀደው ብር ወይም ህንፃ ገዛበታለሁ ብሎ ያቀደው ብር የመግዛት አቅሙ እየተዳከመ ነው የሚሄደው። ስለዚህ አዲስ አግሪመንት ከተመዝጋቢዎች ጋር ሊያደርግ አይደለም፣ አያደርግም። ኦልሬዲ አግሪመንት ላይ ስለተደረሰ። ስለዚህ እኔ እቺ ሙዚቃ ልጋብዛችሁ። 59 ሚሊዮን ብር የሚደርስ የኪ ሃውሲንግ ፋይናንስ ሶሉሽን የባንክ ሂሳባቸው እንዲታገድ የፌዴራል ከፍተኛ ፍርድ ቤት ወስኗል። ከዚህም በተጨማሪ እንግዲህ ወደ አቃቂ ቃሊቲ የሚገኝ በግንባታ ላይ ያለ ህንፃ አለ። እሱንም መሸጥ መለወጥ እንዳይችሉ ነው እንግዲህ የተወሰነባቸው። ምን ተፈጥሮ ነው የሚለው ነገር እስቲ አዲስ ፎርቹን በሰራው ዘገባ ተመርኩዤ ልንገራችሁ። እንግዲህ 236 የሚደርሱ ቤት ገዢዎች ናቸው ክሱን የመሰረቱት። ከዚህም በተጨማሪ ወደ 32 የሚደርሱ እንደዚህ ቤት ገዢዎች ክስ መስርተዋል። እና እነዚህ 236 ቤት ገዢዎች ወደ 29 ሚሊዮን ብር የሚደርስ ክፍያ ኦልሬዲ ከፍለዋል።
ነገር ግን እጃቸው ላይ ምንም የደረሰ ቤት እንደሌለ ነው እንግዲህ የጠቀሱት። ዋነኛው ኢሹዋቸው ብለው የጠቀሱት መጀመሪያ ክፍያውን ሲከፍሉ ቡና ኢንሹራንስ ነበረ ኢንሹር እንደሚያደርጋቸው የሚተማመኑት ኢንኬዝ ካምፓኒ ቢከዳቸው እንኳን ብራቸው ሴፍ እንደሆነ ያውቃሉ ማለት ነው። ነገር ግን ብሔራዊ ባንክ ይሄ በኪ ሃውሲንግ እና በቡና ኢንሹራንስ መሀል ያለው ስምምነት ከሚመራበት መመሪያ ጋር አንላይን እንደማያደርግ እና በዚህም ምክንያት እንደሰረዘው ነው እንግዲህ የተናገሩት። እንግዲህ ከዚህ በኋላ ኪ ሃውሲንግ ያደረገው ነገር ምንድነው? ወደ ኢትዮጵያ ኢንሹራንስ ኮርፖሬሽን ነው ሌላ ፓርትነርሺፕ የጀመረው። ነገር ግን ይህ ፓርትነርሺፕ እንደመጀመሪያው አካውንታቸውን ሴኩር የሚያደርግላቸው ሳይሆን ሌላ ተያያዥ ሪስኮችን ከቨር የሚያደርግላቸው ነው እንጂ ኢንኬዝ እንዳልኳችሁ ካምፓኒ ቢከዳቸው ምንም መተማመኛ እንደሌላቸው ነው ስቲል የተናገሩት ማለት ነው። ሌላው ደግሞ የሚያስቀው ነገር የ29 ሚሊዮን ብሩ ለኢንሹራንስም ፕሪሚየም ሲከፍሉ ነበረ እና እንግዲህ በዚህ ምክንያት ኮምፐንሴሽን ካሳም እንደፈለጉና ይህን 29 ሚሊዮን ብርም እንዲመለስላቸው ከና ኢንተረስት ሬቱ እንዲመለስላቸው ነበር አፒል ሲያደርጉ የነበሩት። እንግዲህ የፌዴራል ከፍተኛ ፍርድ ቤት የወሰነው ውሳኔ እንደነገርኳችሁ እስከ 59 ሚሊዮን ብር የሚደርስ የሂሳብ አካውንታቸውን እንዳንቀሳቀሱ ነው እንግዲህ የተወሰነባቸው። ከዚህም በተጨማሪ አቃቂ ቃሊቲ አካባቢ ያለውን ህንፃቸውን በተመሳሳይ መልኩ እንዳይሸጡ እንዳይለውጡ ነው የተፈረደባቸው ማለት ነው። እንግዲህ እዚህ ካምፓኒ ላይ ምናልባት መመዝገብ አስባችሁ ከሆነ እንደ መረጃ እንዲሆናችሁ ነው እና እንደዚህ አይነት መረጃዎች ደግሞ እንዳያመልጧችሁ ቢዝነስ፣ ፋይናንስ፣ ኢኮኖሚ ጋር የተገናኙ ነገሮች እንዳያመልጣችሁ ይህን ፔጅ ፎሎ ማድረግ እንዳትረሱ። እኔ ጋዜጠኛ ምንተስኖት እባላለሁኝ። ቴንኪዩ። ኪ ሃውሲንጎች እንደዚህ እያሉ ነው። እስቲ አዳምጧቸው። የሚያደርገን የሚል ጥያቄ ያነሳሉ። እኔ ብቻ አይደለም ባይዘው እኔ ስለተመዘገብኩ ብቻ አይደለም ወንድሜን አስመዝግቤያለሁ፣ የባለቤቴን እህቶች አስመዝግቤያለሁ፣ ጓደኞቼን አስመዝግቤያለሁ። እነዚህ ሁሉ ሪስኮች አሉብኝ እኔ ላይ ማለት ነው። ድርጅታችንን ባልዋለበት የሚያውሉና የስም ማጥፋት ስራ የሚሰሩ ግለሰቦች በህግ አግባብ ተጠያቂ እንግዲህ ስም እንዳለው ሰው ስማችንን የምታጠፉ ሰዎች እንከሳችኋለን ብለዋል ኪ ሃውሲንጎች። ዘንድሮ እኮ የመጣብን ሌባ የድሮ ሌባ ይሰርቅህና ይሮጣል። ከደረስክበትና ከያዝከው እንደሚሆን ታደርገዋል። የዘንድሮቹ ግን ወንጀለኛው ቪክቲሙ ነው። እነሱ ባለመብት ናቸው። ስለዛ ነገር ማውራት የለብም። ተበድለን 100,000 ቤት በ10 ዓመት ውስጥ እንገነባለን፣ በአመት 2 ጊዜ ዕጣ እናወጣለን ያላችሁት እናንተ ናችሁ። የማይተገበርን ሀሳብ፣ ሊሆን የማይችልን ሀሳብ ህብረተሰብን ነግራችሁ አጭበርብራችሁ ብር የለቀማችሁት እናንተ ናችሁ። ደግሞ ተመልሳችሁ እንከሳለን። 100,000 ቤት በ10 ዓመት ውስጥ ገንብቼ ያስረክባለሁ ማለት እኮ በአመት ውስጥ 10,000 ቤቶች ገነባለሁ ማለት ነው። ይህ ማለት ደግሞ በአመት 2 ጊዜ ዕጣ እወጣለሁ ካልክ 5,000 ቤት በአንድ ዕጣ ውስጥ 5,000 ቤት እድለኛ አደርጋለሁ እያልክ ነው ያለው። ይህን አላረክም። በ2017 ዓ.ም እንኳን አንደኛው ዕጣ አልወጣም። እስካሁን ያስረከባችሁ ሲጀምር 172 ቤቶች ነው በ3 ዓመት ውስጥ። እንኳን 10,000 ልታስረክቡ አይደለም 10,000 ቤትማ እኮ ትላልቆቹ ኮንትራክተሮች እኮ አልሰሩም። በ30 ዓመት በ20 ዓመት የስራ ኤክስፒሪየንሳቸው 100,000 ቤት አልሰሩም። እንዴት አድርገህ ሰርተህ ልታስረክብ እንደሆነ እንደዚህ ብለህ አሳምነህ ነው ህዝብን ያጭበረበርከው ነው። አጭበርብረሃል። የህዝብ ሀብት ትመልሳለህ። 10 ዓመት ነው የምመልሰው ብለህ ያስፈረምካቸው ውል ፈርሷል። ምክንያቱም ውል ሰጪ ኪ ሃውሲንግ አፍርሶታል። ካፈረሰበት አንዱ በአመት 2 ጊዜ ዕጣ አወጣለሁ ብለህ 2017 እንኳን አላወጣህም። ስለዚህ ውሉ ፈርሷል። ውል ሰጪ ካፈረሰው ውል ተቀባይ 10 ዓመት የመጠበቅ ግዴታ የለበት። 100,000 ቤት በ10 ዓመት ውስጥ ገንብቼ ያስረክባለሁ ብለሃል። በ3 ዓመት ውስጥ ያስረከብከው 172 ነው። ውሉን አፍርሳል። ስለዚህ 10 ዓመት አንጠብቅህም። ውሉን የተስማማንበት ውል አንተ ስላፈረስከው እኛ ደግሞ ብራችንን የመቀበል መብት አለን። ደስ ወዳለ መሄድ ትችላለህ። መብት አለን። መብታችንን ደግሞ በህግ አግባብ አንተ እንደምትለው አስፈራርተህ ምናምን አይደለም፣ በተግባር ብራችንን እንቀበልሃለን። ይሄ ነው ምን። ሌላው ነገር ጎጆ ብሪጅ እና ኪ ሃውሲንግ እየተመሳሰሉብኝ ነው። አንዳንድ ማኔጅመንቶች ጎጆ ላይ የነበሩ ማኔጅመንቶች ኪ ሃውሲንግ ላይ አይቻቸዋለሁ። ኢንጂነር ቸርነትን ማንሳት ተገቢ ይሆናል ማለት ነው።